ሰላም እንዴት ናችሁ ዩቲዩብ ቻናሌ ተከታታዮች? ዛሬ የምናየው ከ7 እስከ 12 ወር ያሉ የህፃናትን የአእምሮና አካላዊ እድገትን የምንመለከት ይሆናል። በዚህ እድሜ የህፃናቶች እድገት በጣም በከፍተኛ ፍጥነት እየተለወጠ የሚመጣ አዳዲስ ነገሮችን ለመማር በጣም ፍጥነት የሚኖራቸው ወቅት ነው። በዚህ ሰዓት ያሉትን የልጆችን እድገት ከፋፍለን ስንመለከት በቅድሚያ የምንመለከተው የ7 ወር ልጅ ይሆናል። በ7 ወር እድሜው ህፃን ልጅ ራሱን ችሎ መቀመጥ ይጀምራል። ነገሮችን ከአንድ እጁ ወደ ሌላ እጁ በማስተላለፍ መጫወት ይጀምራል። እንዲሁም ባባ ማማ ያሉ ድምጾችን ማውጣት ወይም ደግሞ ተጨማሪ ድምጾችን ማውጣት ይጀምራል። ሁሉም ህፃናት ባባ ማማ የሚለውን ቃል ሙሉ ለሙሉ ላያሰሙን ይችላሉ፣ ግን የተለያዩ ቃላቶችን ለማሰማት ይሞክራሉ። የ8 ወር ልጅ አካላዊና አእምሮአዊ እድገት በምንመለከትበት ሰዓት ደግሞ አንድ የ8 ወር ልጅ ወላጆቹን መለየት ይጀምራል። አዳዲስ ሰዎች ሲመጡ መፍራት ወይም ደግሞ መሸሽ ይጀምራል። እነዚህ ነገሮች እንዳይፈጠሩ ደግሞ ሰዎችን እንዲለምድ፣ አካባቢውን እንዲለምድ፣ ውጭ ያለውን ነገር እንዳይ ማድረግ መቻል አለብን። ሰዎችን የሚያይበት ወይም ደግሞ መጫወቻዎቹን በተለያዩ መንገድ አድርገን ሰዎችን እንዳይፈራና እንዳይሸሽ ማድረግ መቻል አለብን ማለት ነው። የ9 ወር ልጅ አእምሮአዊና አካላዊ እድገትን እንመልከት። የ9 ወር እድሜ ያላቸው ህፃናት ስማቸው ሲጠራ መልስ መመለስ ይጀምራሉ። ቀላል ቃላትን መረዳት ይችላሉ። እንዲሁም ደግሞ አካላዊ እድገታቸውን ስንመለከት ተደግፈው መቆም ይጀምራሉ ማለት ነው። የ10 ወር ህፃናት የ10 ወር ህፃናትን በምንመለከትበት ጊዜ ደግሞ የ10 ወር ህፃን ልጅ በጣም ከፍተኛ ጉጉት ይኖራል። ለሚያዩትን ነገር ሁሉ መመርመር፣ ማየት፣ ማረጋገጥ፣ መንካት ይፈልጋሉ። አካላዊ እድገታቸውን ስንመለከት እቃ ተደግፈው መሄድ ወይም ደግሞ መራመድ ይጀምራሉ። ቀጥለን የምናየው የ11 ወር ህፃን ልጅ የሚያደርገውን ድርጊት ነው። የ11 ወር ህፃን ልጅ ሰዎች ወይም ደግሞ ትልቅ ሰዎች የሚያደርጉትን ነገር መኮረጅ ይጀምራሉ። ነገሮችን በእጃቸው መጠቆም ይጀምራሉ። አንዳንድ ህፃናት የመጀመሪያ እርምጃዎቻቸውንም ሊጀምሩ ይችላሉ። እቃዎችን ለቀው ወይም የተደገፉትን ለቀው መራመድ ሊጀምሩ ይችላሉ። ግን ይሄ ሁሉም ህፃን ላይ ይከሰታል ማለት አይደለም። በመጨረሻ የምንመለከተው የ12 ወር ህፃን ልጅ አካላዊና አእምሮአዊ እድገትን ይሆናል። የ12 ወር ወይም የ1 ዓመት ህፃን ልጅ ቀላል ቃላትን መናገር ይጀምራል። ትዕዛዞችን ወይም ደግሞ እኛ የምናዛቸውን ትዕዛዞች መቀበል ወይም መረዳት ይችላል። እንዲሁም አንዳንድ ህፃናት መራመድ መጀመር ይችላሉ ማለት ነው በዚህ እድሜያቸው። ሁሌም ማስተዋል ያለብን ሁሉም ህፃናት በተለያየ ፍጥነት ያድጋሉ። ነገር ግን ፍቅርን ማሳየት፣ ጨዋታን ማጫወት፣ እንክብካቤዎችን መስጠት የህፃኑን እድገት ከፍተኛ እንዲሆን ያግዘናል። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።